ያሰብኩት ሐሳብ ደመና ሆኖ ሊበተንብኝ እንደጉም ተኖ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ጌታችን አምላካችን ቅዱሳችን ብርሃናችን ተቀዳሚ ተከታይ የሌለ የአብ ባህሪ ልጅ ኢየሱስ ክርስቶስ ሆይ ክብርና ምስጋና አምልኮትና ውዳሴ ያንተ እናቀርባለን። የሕግ ክብርት የሆንሽ የአምላክ እናት ቅድስት ድንግል ረድኤትሽ በረከትሽ ከእኛ ከልጆችሽ ጋር አድሮ ይሁን። ክቡር አባታችን ሊቀ ሥልጣናት ቆሞስ አባ ኪሮስ ጸጋዬ በዚህ ታላቅ ጥንታዊ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ ክቡራን ዘማሪያን፣ ምእመናን ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ሁሉ እግዚአብሔር ሁላችንን በሕይወትና በሰላም ጠብቆ ለዚህ ታላቅ ዕለት አድርሶናልና የአባቶቻችን አምላክ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ የምንማማረው በተለይ በዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ በእግረ መስቀል ለተገኘችው ለእናቱ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጎልጎታ ነያምከ እነኋት እናት ብሎ ለዮሐንስ ሰጥቷልና እነኋት እናት በሚል ርዕስ ይሆናል። ይህን ርዕስ የመረጥኩበት ትልቅ ምክንያት ትላንት ታላቅ በዓል አክብረናል። የመጀመሪያው በዓል የክብር ባለቤት ጌታችን በእናቱ በቅድስት ድንግል ስም በፊልጵስዩስ በሦስት ደንጊያ ቤተክርስቲያኗን የሰራበት ቅዳሴ ቤተክርስቲያኗ እየተመላለሰች ትጸልይ ነበረ። ዛሬ ቅድስት ሀገር ኢየሩሳሌም ብትሄዱ እመቤታችን የቆመችበት ቦታ አለ፣ የለመነችበት የማለደችበት ቦታ አለና ሰኔ 21 ጌታችን ተገልጦ ቃል ኪዳንን ልክ እንደ የካቲት መልሶ ሰጥቷታልና አብዛኞቻችሁ ሰኔ ጎልጎታ ሲባል ሰምታችኋል። ድሮ ከነገረ ማርያም መጽሐፍ ጋር በብራና ነበር። አሁን ግን ወደ አማርኛ ተተርጉሞ ብዙዎቻችሁ ያን ጸሎት ትጸለያላችሁ። ልጄ ወዳጄ ሆይ እያለች ልትማልድበት ታላቅ ጸሎት ነው እና እዛ ጸሎት ላይ ቅዱስ ዑራኤል ተነስቷል። የሰላምና የደህንነት መልአክ በሆነው በዑራኤል ስም እማልድሃለሁ ብላ ቅድስት ድንግል ጸሎትን ታቀርባለች። እኔ ግን የመረጥኩት በጣም በርካታ ጸሎታት ሲሆኑ አንቀጾች ሲሆኑ አምስቶቹን ብቻ ነው የመረጥኩት። ምክንያቱም ሕዋሳቷን አማላጅ አድርጋ በልጇ በክርስቶስ ፊት ስታቀርብ የክብር ባለቤትን ሰኔ 21 ተገልጦ ሕዋሳቷን አማላጅ አድርጋ ላቀረበች ለቅድስት እናቱ ቃል ኪዳን ገብቷልና እመቤታችን የተናገረችውን ኃይለ ቃል ብቻ መርጬ በዛ ላይ እንመራለን። እግዚአብሔር አምላክ ምስጢሩን ጥበቡ ለሁላችን ይግለጥልን። ከሕዋሳቷ አስቀድማ በምልጃ ያቀረበችው ማኅፀኗን ነው። በመቀጠል ጀርባዋን ነው። ሶስተኛ ዓይኗን ነው። አራተኛ ከናፍሯን ወይም ቃሏን ነው። አምስተኛ ጆሮዋን ነው። ስድስተኛ እግሮቿን ነው። ሌሎቹ ግን ከስጋዊ ጋር የተያዙ መላእክት ሊቃነ መላእክትን በመጥራት ወደ ልጇ ጸሎት አቅርባለችና እኔ ሕዋሳቷን ብቻ መርጬ የተናገረችውን ኃይለ ቃል በመመርመር በማመስጠር እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን። ማኅፀኗን ቅድስት ድንግል አማላጅ አድርጋ እንዲህ አለች፣ ልጄ ወዳጄ ሆይ። ልጄና ምን ልጄ ወዳጄ ሆይ ካለች በኋላ ሰማይና ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ ብላ አስቀድማ ሰኔ 21 ማኅፀኗን አንተን ምንና ምን የማይችልን አንተን 9 ወር ከ5 ቀን እግዚአብሔር የት ነው ያለ? እስቲ ይነግረኛል። አባታችን ሆይ እንዲህ ሲባል ምድርን ለቆ ሰማይ ላይ ብቻ ይገኛል ማለት አይደለም። ሰማይ ከምድር ከፍ እንዳለ እሱም ልዑለ ባሕሪ መሆኑን መመስከር እንጂ ከጽርሐ አርያም በላይ ርዝመቱ፣ ከበርባኖስ በታች ጥልቀቱ፣ ከአድማስ እስከ ናጌ ስፋቱ፣ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ርዝመቱ አይባልም። ሁሉን የሚወስነው ማን ነው? እግዚአብሔር ነውና በኢሳይያስ አድሮ በምዕራፍ 66 ላይ ምን አለ? የሰራዊት ጌታ ምን አይነት ቤት ትሰራላችኋል ይላል። ሰማይ ምን ነው? ዙፋኔ። ምድር ምን ናት? የእግሬ መረገጫ። ለእኔ ምን አይነት ቤት ትሰራላችሁ? እኔን የሚወስን እኔን ወስኖ ሊያስቀር የሚችል ምን አይነት ቤት ትሰራላችሁ ብሎ በኢሳይያስ አድሮ ተናገረ። ለካ እግዚአብሔር የሚወስነው አጥቶ አንዲት ሰማይ
እሷ ማን ናት? ቅድስት ድንግል ማርያም ናት። ሰማይ ዙፋኔ ነው እንዳለ ማኅፀኗን እንደ ዙፋን አድርጎ 9 ወር ከ5 ቀን ተቀመጠ። ዳግሚት 5 ቀን እግሩ ተረገጣት። ስለዚህ ዳግሚት ምድር ሆና ተገልጣለችና ሰማይና ምድር የሚያወስኑን አንተ 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ትገባልኝ ዘንድ እማልድሃለሁ ብላ በልጇ ፊት ጸሎትን አቀረበች። የማኅፀኗ ነገር ሊቃውንትን በእጅጉ አስደንቋል። ለምን? ጌታ ዓለማትን በመሃል እጁ እንደያዘ በማኅፀኗ አለ መባል ይገርማል። በማኅፀኗ ሳለ ነፋሳትን ያነፍሳል፣ ብርሃናትን ያመላልሳል፣ ቅዱስ 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 ተብሎ ይመሰገናልና ድንግል ማርያም የእግዚአብሔር ሀገር፣ የእግዚአብሔር ሰማይ፣ የእግዚአብሔር ምድር፣ የእግዚአብሔር መቅደስ አድርጋ ማኅፀኗን አቅርባለች። ለዚህ ነው ቅዱስ ያሬድ በአንክሮ በተዘክሮ ሆኖ ሰማይ ወምድር ዘኢያገምሮ እፎ እንደ ማኅፀነ ድንግል ጾሮ፣ ሰማይና ምድር የማይችለውን አምላክ ምንኛ የድንግል ማርያም ማኅፀን ቻለው ብሎ በጣም ያደንቃል። ግን መልስ የለውም። ማንም ሊመልስ አይችልም። እንደውም ድጓ ላይ ምን ይላል? እፎ ጾራቶ እንዘውቱ ይጸውራ፣ የሚሸከማት ሲሆን እንዴት ተሸከመችው ይላል። የሚሸከማት ማን ነው? ዓለምን የተሸከመ ማን ነው? እሷንም የተሸከመ ማን ነው? ልጇ ክርስቶስ ነው። የሚሸከማትን ለመሸከም በቃሽ ማለት ነው። ድንግል ፈጣሪዋን ወለደችው ብሎ ኤፍሬም እንደተናገረ አሁን ደግሞ የሚሸከማትን ምን አለችው? ተሸከመችውና ያሬድ ምን ይላል? እፎ ጾረቶ፣ እንዴት ተሸከመችው? እሱ ግን ምን ይላታል? ይሸከማታል። የሚሸከማትን የተሸከመች የእግዚአብሔር ሀገር የእግዚአብሔር ከተማ በመሆኗ ማኅፀኗን አማላጅ አድርጋ በልጇ ፊት አቀረበች። አባ ጊዮርጊስ ዘጋስጫ ደግሞ በጣም ያደንቃል። የድንግል ማርያም ማኅፀንን ሲመለከተው በጣም ይገረማል። ምን አለ መሰላችሁ? ከርሰ ድንግል አብዮ ተላለም አየራት፣ የድንግል ማርያም ማኅፀን አለ ከአየራት በለጠ። ከምን በለጠ? ከአየራት በለጠ። አየራትን የያዘውን ጌታ ነው የያዘው። ወተሰብሐ እምሱራፌል በኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦት ወማኅደረ ለእግዚአብሔር አዶናይ፣ የድንግል ማርያም ማኅፀን አለ አዶናይ ለተባለ በእግዚአብሔርነት፣ በአምላክነት፣ በፈጣሪነት፣ በእበይ፣ በክብር፣ በኃይል፣ በክሂል፣ በብርሃን ከአብ ከመንፈስ ቅዱስ ጋር ገንዘቡ የሆነ ኢየሱስ ክርስቶስን ይዟልና የድንግል ማርያም ማኅፀን አለ አዶናይ ለተባለ ለእግዚአብሔር ምን ሆነ አለ? ማደሪያውን ሆነ። ለዚህ ነው ራሷ ቅድስት ድንግል ሰማይና ምድር ሊወስን የማይችለው አንተን በተሸከመች ማኅፀኔ ምን እልሃለሁ አለች? ማን እልሃለሁ አለች? ቅድም ዘማሪ ሙሰገድ ሲዘምር እንደሰማችሁት ዳግሚት ሰማይ ሆኖ ማኅፀኗ ማንን ያዘ? ፀሐይን ያዘ። ማንን ያዘ? እስቲ ስለ ፀሐይ ትንሽ ልንገራችሁ። እኔ ባለሁበት የሥነ ፈለክ ዘርፍ ስለ ፀሐይ ብዙ ይነገራል፣ ብዙ ይመረመራል። አንድ የሚያስደንቅ ነገር ልንገራችሁ። ዛሬ ዓለም ላይ ያለው ትልቁ የጦር መሳሪያ ምንድን ነው? ኒውክለር ነው አይደል? ኒውክለር ተተኮሰ ማለት ቢሊየንስ ሰዎች ነው እንደ ቅጠል የሚረግፉ ከጨረሮ የተነሳ እና እግዚአብሔር የጠብቃት ምድራችን ነው። ኃያላኑ መተኮስ አቅቷቸው አይደለም፣ ቢተኩሱ ራሱ መልሶ እነሱ ምን ይላል? ያጠፋል። የሚገርማችሁ ወደ ፀሐይ ስትመጡ 100 ሚሊየን ሃይድሮጅንን ወደ ሂሊየም በሰከንድ ውስጥ ሪያክሽን ታደርጋለች ማለት የሚገርማችሁ 100 ሚሊየን ኒውክለር ቦምብ ማለት ነው። በቅጽበት የመጣ ምድር ላይ ቢያልፍ የምድር ውቅያኖሶችን ሁሉ ማትነን ይችላል። የ6 ደቂቃ ጉልበቷ ምድራችን ላይ ቢያልፍ የመሬትን ክረስት ወይም ንጣፉን አቡርኖ ባዶ ማድረግ ይችላል። እግዚአብሔር ባወቀ ሰማይን አራቀ። ፀሐይ በ100 ሚሊየን ኒውክለር ቦምብ የሚያህል ሪያክሽን በቅጽበት ስታደርግ ፀሐይ እንደዚህ ኃያል ስትሆን ድንግል ማርያም ግን ማኅፀኗ ያስተናገደው ፀሐይን ሳይሆን የፀሐይን ፈጣሪ ክርስቶስን ነው። ክብር ይግባው ለማኅፀኗ። ዛሬ የለው እናንተ እንኳን በጣታችን የምንይዘው ታይታውን ጧት እንኳን እሳቱን መምታት አንችልም። እንችላለን? አንችልም። እጃችን ምን ይሆናል? ይነዳል፣ ይከስላል። ፍምን በእጅ መያዝ አንችልም። እጃችን ይላላጣል። ትኩስ እንኳን ላያችን ላይ ቢፈስ ምን አይነት አደጋ! መላእክት የማይቀርቡትን እሳት የያዘ ማኅፀን ነው። ድንግል ሶብራደረ ውስተ ከርስኪ እሳተ መለኮት፣ ድንግል ሆይ እሳተ መለኮት ጌታ አለ በማኅፀንሽ ባደረ ጊዜ ገጹ እሳት፣ ልብሱ እሳት፣ አካሉ እሳት እንደምን አላቃጠለሽ ይላል ሕርያቆስ። ግን መልስ
ሁሉ የሚሸከሙት ያስፈሪው የእሳቱ ዙፋን በማኅፀንሽ የተተከለ ወዴት ቆመ? እንዘ ንስት መራት አንቲ ታናሽ ሙሽራ ስትሆይ መልስ የለም። ስለዚህ እናታችን ድንግል ማርያም ዳግሚት ሰማይ ሆኖ ማኅፀኗ ፀሐዩን ያዘ። ማኅፀኗ ደመና ሆኖ ማንን ያዘ? ደመና ካለ ምን አለው? ምን እየዘነበ ነው? ዝናቡ ማን ነው? ክርስቶስ ነው። ነው እንከ ከመና ሌላ ለዛቲ ደመና ብርሃን እንተ ጾረቶ ለማየ ዝናብ ንጹሕ ይላል አባ ጊዮርጊስ። ንጹሕ የዝናብ ውሃ ስትፈጽመዋል ኢየሱስ ክርስቶስን የተሸከመ ማኅፀኗ የብርሃን ደመና የተባለ ቅድስት ድንግልን እናከብራትና ልናዘን ማን ነው? የአዳም ሰባተኛ ትውልድ የሆነው ሄኖክ ነው። የድንግል ማርያም ማኅፀን ሐረግ ሆኖ በጉን ያዘ። ምስክሩ ማን ነው? ይስሐቅ ነው። የድንግል ማርያም ማኅፀን መሰላል ሆኖ ንጉሡን ያዘ። ምስክሩ ማን ነው? ያዕቆብ ነው። የድንግል ማርያም ማኅፀን ሐመልማል ሆኖ ነበልባሉን ተሸከመ። ምስክሩ ማን ነው? ሙሴ ነው። የድንግል ማርያም ማኅፀን ሲና ሆኖ ግርማውን ተሸከመ። አሁንም ምስክሩ ማን ነው? ነቢየ እግዚአብሔር ሙሴ ነው። ያሬድ ባርናቆት ምን አለ? በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ ገመረት ነደ እምግርማ እበዩ ሙሴ ዘሬደ እሞ ወላዲቶ ኮነት ወግሃደ። ክረምት ላይ አለ ፈረዱ የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ድንግል ማርያም አለ በማኅፀኗ ተሸከመችው። መሸከም ብቻ ሳይሆን እናቱ ወላጁን ሆነችው። የድንግል ማርያም ማኅፀንማ መሶበ ወርቅ ሆኖ መናውን ተሸከመ። የድንግል ማርያም ማኅፀን ታቦት ሆኖ ጽላት ሆኖ ቃሉን ተሸከመ። የድንግል ማርያም ማኅፀን የወርቅ ጠረጴዛ ሆኖ ህብስቱን ተሸከመ። ምስክሯ ማን ነው? ሙሴ ነው። ማዕጠንት ሆኖ ፍህሙን ያዘ። ምስክሯ ማን ነው? አሁንም ሙሴ ነው። ድንኳን ሆኖ ሊቀ ካህናቱን ተሸከመ። የወይን ሐረግ ሆኖ ፍሬ ሕይወትን ያዘ። ምስክሯ ማን ነው? ካሌብ ነው። ጸምር ሆኖ ጠሉን ተሸከመ። ምስክሯ ማን ነው? ጌዴዎን ነው። የድንግል ማርያም ማኅፀን ማሰሮ ሆኖ ጨውን ያዘ። ምስክሯ ማን ነው? ኤልሳ ነው። ደመና ሆኖ ዝናቡን ያዘ። ምስክሯ ማን ነው? ኤልያስ ነው። የድንግል ማርያም ማኅፀን ገዳም ሆኖ አንበሳውን ያዘ። ምስክሯ ማን ነው? ዕዝራ ነው። ዙፋን ሆኖ ጌታን ያዘ። ምስክሯ ማን ነው? ኢሳይያስ ነው። የድንግል ማርያም ማኅፀን የታተመ ደብዳቤ ሆኖ ቃሉን ያዘ። ምስክሯ ማን ነው? ኢሳይያስ ነው። የድንግል ማርያም ማኅፀን ሰረገላ ሆኖ በኮቦር አዶናይን ያዘ። ምስክሯ ማን ነው? ሕዝቅኤል ነው። የድንግል ማርያም ማኅፀን የተቆለፈ መቅደስ ሆኖ ንጉሡን ያዘ። ምስክሯ ማን ነው? ሕዝቅኤል ነው። የድንግል ማርያም ማኅፀን ተራራ ሆኖ ደንጊያውን ያዘ። ምስክሯ ዳንኤል ነው። ክብር ይግባት እናታችን ማኅፀኔ እማልድሃለሁ ብላ በልጇ ፊት ሀገረ እግዚአብሔር መቅደሰ እግዚአብሔር የሆነ ማኅፀኗን ሰኔ 21 በምልጃ ያቆመች የሁላችን ንግሥት የሁላችንም እመቤት ስሟ ማን ነው? ቅድስት ድንግል ማርያም ነው። በረከቷ ይደርብን። በሁለተኛ ደረጃ ጸሎት አድርጋ ያቀረበችው ይሄን ይመስላል። ልጄ ወዳጄ ሆይ ለብሷታ ይንቲወሙ አይናቸው ብዙ የተባሉ ጸወርተ መንበር ኪሩቤል በፍርሃትና በረዓድ እየተንቀጠቀጡ መንበርን የሚሸከሙትና አንተ ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ጸሎት አላቸው አይደል? እያንዳንዱን ቃል ስትጸልዩ በማስተዋል መሆን አለበት። ምን አለ? አይናቸው ብዙዎች የተባሉ ኪሩቤል አንተን የሚሸከሙትን በተሸከመ ምኔ ጀርባዬ ምኔ ኪሩቤል ሱራፌል ትንሽ ልንገራቸው ስለነሱ ተፈጥሮ። ስንት መላእክት መሰሏቸው? 16 መላእክት ናቸው። ስንት ናቸው? 12ቱ ከውስጥ ናቸው። 4ቱ ከውጭ ስለሆኑ 40 እንስሳ ይባላሉ። የሰው ፊት ያለው 4 ገጽ አለው። የአንበሳ ፊት ያለው 4 ገጽ አለው። የንስር ፊት ያለው 4 ገጽ አለው። የላም ፊት ያለው መልአክ 4 ገጽ አለው። 4 ሲባዛ 16 መላእክት የማንን ዙፋን ተሸክመዋል? በጣም ያስፈራል። የልዑል እግዚአብሔርን ዙፋን ተሸክመዋል። እሳታማ ዙፋን ነው የያዙት እና ይንቀጠቀጣሉ። በፍርሃት በረዓድ መብረቅ ነው፣ ብልጭልጭታ ነው፣ ነጎድጓድ ነው። ቀስተ ደመናው ብርሃን ዙሪያውን ይከበዋል እና ኢሳይያስ ተመለከታቸው በምዕራፍ 6 ላይ ዖዝያን በሞተበት ወራት
ያየው። እሱን ማየት አቅቷቸው በክሌቱ ክነቢሆሙ ይቀድሙ ገጾሙ፣ በሁለት ክንፋቸው ፊታቸውን ሸፍነው፣ በሁለት ክንፋቸው እግራቸውን ሸፍነው፣ ሁለት ክንፋቸውን ወዲያና ወዲያ አድርገው ቅዱስ 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 የሰራዊት ጌታ እግዚአብሔር ሰማይና ምድር ከጌትነቱ የተነሳ ተመልታለች እያሉ ያመሰግኑታል። በቃሉ ጋር ናቸው። በጣም ያስፈራል እና ፊቱን ማየት አቅቷቸው ነው። ክንፋቸው ከፊቱ መቆም አቅቷቸው ነው በሁለት ክንፋቸው እግራቸውን የሸፈኑት። ዋናው ይህ ብቻ አይደለም። ሕዝቅኤል ደግሞ ሆሞር በምትባል ወንዝ ሳለ በ30 ዓመቱ ተመስጦ መጥቶበት ተመለከታቸው። መንኮራኩር ይላል ሰረገላ ነው። ያ ሰረገላ መንካት አቅቷቸው በእሳት ምሰሶ ደግፈውታል። በምን ምሰሶ? በእሳት ምሰሶና በጣም ያስጨንቃል ሲመለከተው። እግዚአብሔር ያሳያችሁ። እሳታውያኑ በዚህ ደረጃ በመንቀጥቀጥ ዙፋኑን መንካት አቅቷቸው በእሳት ምሰሶ የሚደግፉትን ጌታ በጀርባዋ በብቸኝነት ያዘለች ማናት? ለዚህ ነው ኪሩባዊ ሰረገላ ትባላለች። ትበሉ ጣፋጭ ስም ነው። ድገሙት እስቲ። ኪሩባዊ ሰረገላ ይላታል። ስለዚህ አሁን እስቲ እናንተ አወዳድሩ። ማን ይበልጣል? 16ቱ መላእክት ይበልጣሉ ወይስ ቅድስት ድንግል ማርያም? እውነታችሁን ነው? እሺ፣ በብሉይ ኪዳን መንበረ ታቦቱ ላይ ኪሩቤል ነው የሚቀመጡት። በአዲስ ኪዳን ባለችው ቤተክርስቲያን መንበረ ታቦቱ ላይ የምትሳለው ማን ናት? ለምንድን ነው እነዛ በዙፋናቸው የሚሸከሙትን ጌታ በምኗ አዘለችው? በምኗ ታቀፈችው? በምኗ ተሸከመችው? እግዚአብሔር ይስጣችሁ። ስለዚህ አባ ጊዮርጊስ በጣም በአድናቆት ሆኖ አነጻጸረ። ንጽጽሩን ልንገራችሁ። በወተ ብርሃን ላይ አንቲ ታብሪን ኪሩቤል፣ አንቺ ያለ ከኪሩቤል ትበልጫለሽ። ወትፈደፍዲን ሱራፌል፣ ከሱራፌልም ትልቂያለሽ። ለምን? እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ። ልጅሽን አለ ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና። በምን? በእሳት። ወበምጽናቱ ዘእሳት ይጼኑ መንበሮ፣ ዙፋኑንም አለ በእሳት ምሰሶ ይደግፋሉና። አንቲ ሰጦር ኪዮ በከርስኪ፣ አንቺ ግን ያንን አምላክ በማኅፀንሽ ተሸከምሽው። ወአቀፍኪዮ በአብራክኪ፣ በጉልበቶችሽ ታቀፍሽው። ወአዘልኪዮ በዘባንኪ፣ በጀርባሽ አዘልሽው ካለ በኋላ እየንተ ሰረገላ እሳት አብራክኪ ሆና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ እነዛ በሰረገላቸው ሲሸከሙት፣ እናታችን ደግሞ በምኗ ታቀፈችው? በጉልበቶቿ። እየንተ ምጽናቱ ዘእሳት አእዳውኪ ሆና፣ በእሳቱ ምሰሶ ፈንታ ምኖችሽ ተተኳለ? እጆችሽ ተተኳለ። እነዛ ዙፋኑን በእሳት ምሰሶ ደገፉ። ድንግል ማርያም ግን ዙፋኑ ሳይሆን ዓለምን የሚደግፈውን ጌታ እናቶች፣ አሁን ልጅ ያቀፋችሁ እናቶች በክንዳቸው እንደምትደግፏቸው በእጆቿ አቀፈችው። ክብር ለክንዷ፣ ክብር ለጀርባዋ፣ ክብር ለምጽና፣ ክብር ለምንድናትና። ስለዚህ ነዲዱን እሳት ተሸክሞ ያልተቃጠለ ጀርባዋን ከኪሩቤል ሰረገላ ጋራ ቅድስት ድንግል በማነጻጸር ልጄ ወዳጄ ሆይ ቃል ኪዳን ትገባልኝ ዘንድ እለምንሃለሁ ብላ ሰኔ 21 ምልጃን አቀረበች። ቀጥሎ ያቀረበችው አይኗን አማላጅ አድርጋ አቀረበች። ልጄ ወዳጄ ሆይ አንተን ይገለዋል ብዬ ሳስብ ከዓይኖቼ እንደ ውሃ እየፈሰሱ በክብርት ሥጋ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ ብላ አይኗን አማላጅ አድርጋ አቀረበች። የድንግል ማርያም አይኖች የተለያዩ ነገሮች ይታዩባቸዋል። አንዴ ደስታ ይታዩባቸዋል፣ አንዴ እንባ ይታዩባቸዋል። በጣም የአይኗ ነገር የተለየ ነው። ሰሎሞን አስቀድሞ በመኃልየ 7:5 ላይ አይኖችሽ አለ እንደ መላ ኩሬ ውሃ ናቸው ይላል። እንደምን ውሃ ናቸው? እንባን ያፈሰሱ አይኖቿ በቀራንዮ ላይ ስቅስቅ ብሎ እንደ ውሃ የፈሰሰ አይኖቿን ምን አለ? አይኖችሽ እንደ መላ ኩሬ ውሃ ናቸው አለ። አይኗ ጽሩይ ነው። ከድንግል ማርያም አይኖች የበለጠ አይን የት ታገኛለህ? ምንም ነገር ብታነጻጽሩ ከአይኖቿ ጋር አይወዳደርም። አባ ጊዮርጊስ ምን አለ? አልቦ ዘይበርር እምጸዳለ ዓይንኪ፣ ከዓይንሽ ጸዳል የሚበራ የለም። ይቤዝያን በነብር በገጸ ሰማይ፣ በሰማይ ፊት የሚንተገተገው ኮከብ ቢሆን ወይ ባህሪ ዘያንጸባርቅ ዲበ ነገሥት፣ በነገሥታት ራስ ላይ የሚያንጸባርቀው ወርቅ
ፊት ቆማችሁ ስትጸልዩ መጀመሪያ የምታዩት ምኗን ነው? አይኗን ነው። እናታዊ አይን እንዴት! ለዚህ ነው በቅዱሳት ስዕላት ላይ የእመቤታችን አይኖች ጎላ ተደርገው ይሳላሉ፣ ከናፍሯ ግን ትንሽ ሆኖ ይሳላል። ለምን? አይኖቿ በርኅራኄ የሚመለከቱ ናቸው። የፍቅር አይኖች ናቸው። በከመ ሮቶ ክፉ ውስጥ እንደሚሆን እኔም ደግሞ ያንቺን ስዕል ሮሮ የሆነ የአይንሽ ያለበትን ስዕል በማየት ደስ ይለኛል አለ። ደስ ይበላችሁ ንብረታቸው። አሁን እዚህ ጋር በስተግራ አቅጣጫ አንዲት ሴት አመጣላችኋለሁ። የዛች ሴት አይን ስትመለከቱ ትደነግጣላችሁ። በጣም የደፈረሰ አይን ነው። ደም የመላበት አይን ነው። የረከሰ አይን ነው። በምኞት በፍትወት የተቃጠለ አይን ነው። ክፋትን የተመላ አይን ነው። እሱም የማን አይን ይመስላችኋል? የሔዋን አይኖች ናቸው። የማን አይኖች ናቸው? እዚህ ጋር እመቤታችን አምጧት የእሷን አይንና የመጀመሪያዋን ሔዋንን አይን ተመልከቱ። የመጀመሪያዋ ሔዋን አይኗ ምን ያህል የጎሰቆለ የባከነ አይን ነበረ። ምን ተመለከተ? አትብሊ የተባለችውን የተከለከለችውን የዛፍ ፍሬ ተመለከተ። ጎሰቆለ። ለመብል ያማረ እንደሆነ አየች ይላል። እባብን ተመለከተ። ደህና ነገር እንኳን አልተመለከተችም። አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ያደረገው ማን ነው? ሰይጣን ነው። ሰይጣን ያደረበት እባብን ተመለከተች። በመቀጠል ምን አየች? ራቁቷን መሆኗን። አይቀስም ራቁቷን የብርሃን ልብስ። ከዛ ሮጣ ጫካ ውስጥ ከባሏ ጋር ለመደበቅ ሞከረች። ይህ ብቻ አይደለም። አይኖቿ የማፍሳሹ ቃየልን አዩ። ምን አፍሳሹ? የወንድሙን ደም በግፍ ያፈሰሰ ቃየልን ያዩ የሔዋን አይኖች የደፈረሱ አይኖች ናቸው። የሔዋን አይኖች ሞት የገባባቸው አይኖች ናቸው። የሔዋን አይኖች ፍትወት የገባባቸው አይኖች ናቸው። የሔዋን አይኖች የታወሩ አይኖች ናቸው። የሔዋን አይኖች የጨለሙ አይኖች ናቸው። እስቲ ወደ እመቤታችን ደግሞ እንምጣ። የሔዋን አይኖች በዚህ ደረጃ አስከፊ ሕግ አፍራሽ መሆናቸውን ስናይ ወደ ድንግል ማርያም አይኖች ስትመጡ ግን ወደ ቤተ መቅደስ በገባች ጊዜ ለመጀመሪያ ጊዜ ቅዱስ ፋኑኤልን የተመለከቱ አይኖቿ ናቸው። ሰማያዊውን ህብስት አዩ፣ ሰማያዊውን ጽዋ አዩ። ከንታ ነገርን አይኖቿ አልተመለከቱ። የኢሳይያስን መጽሐፍ አውጥታ ታነብ ነበረ። አይኖቿ የቀሩ የሃይማኖት አይኖች ነበሩ። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች የሚለውን ገጸ ንባብ ስታገኝ ወይዶ ከጊዜዋ ጊዜ ደርሼ ወጥቼ ወልጄ ባገለገልኩት አለች። አቤት የእመቤታችን አይኖች! የእነ ዘካርያስን ምስጋና አዩ። መላእክት ሲወጡ ሲወርዱ በቤተ መቅደስ ተመለከቱ። ይልቁኑ እባብን ሳይሆን ለብስራት የመጣ ቅዱስ ገብርኤልን አዩ። ይቺ የሞት መልእክተኛውን አየች ሔዋን። ድንግል ማርያም ደግሞ የሕይወት መልእክተኛውን አየች። ያቺ የሞት እቺ ሕይወት፣ ያቺ የጨለማ ይቺ የብርሃን፣ ያቺ የውድቀት ይቺ የትንሣኤ አይናቸው ፍጹም የተለያየ አይኖች ናቸው። በጣም የሚገርመው ሔዋን ዕፀ በለስን ስታይ ድንግል ማርያም ደግሞ ማንን ያየች መሰላችሁ? ዕፀ ሕይወትን። እሱ ማን ነው? ክርስቶስ። የዛች አይኖች የተከለከለውን ዛፍ ሲመለከቱ እቺ ደግሞ ውሃ በሕይወት የሆነው የክርስቶስን ፊቱን ተመለከተች። ይህ አይኗ የተባረከ አይን ነው። መላእክት ሲያመሰግኑ አየች። በቤተልሔም እረኞች ሲያወድሱት አየች። ሰብአ ሰገልን ተመለከተች። በጣም የሚገርመው ግን ቅድም እንዳልኩት እግዚአብሔር በሥጋ ሲገለጥ ለመጀመሪያ ጊዜ ያዩት የማን አይኖች ናቸው? እሱ አይኖች ብቻ ናቸው። ዛሬ እናቶቻችን ልጅ ስትወልዱ መጀመሪያ የምታዩት ማን ነው? ራሱ እናንተ ናችሁ አይደል? ልጁም እናንተ ላይ እናንተ ልጃችሁን በፍቅር ታያላችሁ። የማኅፀኗ ፍሬ ክርስቶስን ስትወልደው ለመጀመሪያ ጊዜ እግዚአብሔር ወልድን በሥጋ ያዩ እሱ አይኖች ናቸው። ታሪክ ተገለበጠ። ኪሩቤል በሁለት ክንፋቸው ፊታቸውን ሸፍነው እንዳያዩ ሲንቀጠቀጡ፣ ድንግል ማርያም ደግሞ በክንዷ አቅፋ በፍቅር አይኗ በቤተልሔም አየችው። እና አንድ ሊቅ ምን አሉ መሰላችሁ? አጭር ስብከት ሰብከው ወርደዋል። መሐመድ ሊቅ ናቸው። እግዚአብሔር አሉ አይኑን ሲገልጥ የተመለከቷት አይኑንም
ሲጨፍን ያያት ድንግል ማርያም ነው ብለው ሰብከዋል። ምን ሲገልጥ ያያት? አይኑን ሲገልጥ ያያት። አዎ ስጋን ተዋህዷል። በቤተልሔም ፍጹም ሰው ነው። አይኑን ሲገልጥ የምታየው ማናት? ምትስመው ማናት? ቅዱስ ተንቀሳቀሰ። ምታቅፈው ማናት? ምትዳብሰው ማናት? እናቱ ናት። ቀራንዮ ደግሞ ተጓዙ። ቤተልሔም ደስ ያለው አይኗ ደግሞ እንባን ያፈሳል። ቀራንዮ ጋር ስትሄዱ እንባን ያወርዳል። እናዛም ደግሞ መስቀሉ ስር ነበረች። ጌታም እናቱን አይቶ ምን አለ? እንዋት እናት ብሎ ተፈጸመ ነው ያለው። ሲጨፍን አየን። የእመቤታችን አይኖች የተለዩ አይኖች ናቸው። ስለዚህ በእውነት ድንግል ማርያም አይኖቿን አማላጅ አድርጋ አቅርባለች። ቅዱስ ኤፍሬም ሶርያዊ አንድ ድርሰት አለው ዘሉሚየስ አይ የሚል ምን ማለት ነው? ብልት አይን የሚል መጽሐፍ ጽፏል እና በዛ ሔዋንን የጨለማ አይን ይላታል። ምን አይነት ወይም የግራ አይን የግራዋ ክፍል አይን ሔዋን ናት ጋር ዓለም ሁሉ ግራ የተጋባባት ዓለም ሁሉ ወደ ጨለማ የተጓዘባት የድንግል ማርያም አይን ግን የቀኝ አይን ናት ይላል። ያልታወረች አይን፣ በብርሃን የተመላች አይን፣ ከብርሃን ክርስቶስ ጋር የተዋሃደ አይን ያላት እሷ ማናት? እሷ ማናት? ይሄ ደግሞ ያስገርማችኋል። ቅድም የሔዋን አይኖች ምንን አዩ አልኳችሁ? የወንድሙን ደም ያፈሰሰውን ማንን አዩ? የማንን ደም ያፈሰሰውን? ነፍሰ ገዳዩን ቃየልን ሲያዩ፣ ድንግል ማርያም ደግሞ ለወገኖቹ ደሙን ያፈሰሰውን መድኃኒዓለምን አየች ማለት ነው። እና በእውነት እንባን ባፈሰሱ አይኖቿ አማላጅ አድርጋ ሰኔ 21 ድንግል ማርያም ጸሎትን አቀረበች። በመቀጠል ደግሞ እንዲህ አለችው፣ ልጅ ወዳጅ ሆይ ምንም ሊቀርብ የማይችል አንተ በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ ብላ ቃሏን ከናፍሯን አንደበቷን አማላጅ አድርጋ በክርስቶስ ፊት አኖረች። አቤት የእመቤታችን ከናፍር ከንፈሮችሽ አለ ሰሎሞን እንደ ቀይ ሐር ፈትል ናቸው ካለ በኋላ ንባብክ ያዳል ንግግርሽም ያማረ ነው ይላታል። ንግግርሽ ምንድነው? እንደውም ሰሎሞን ቀጥሎ መኃልየ 4:12 ላይ የማር ወለላ ከከናፍርሽ ይፈሳል አለ። የማር ወለላ ከከናፍርሽ ካለ በኋላ ሀሊ ወማሩን ታይተልሳለኪ ከአንደበትሽ በታች ማርና ወተት አለ። ምን ማለቱ ነው? ማር ወተት ማለት አይደለም። በማር የተመሰለች ኦሪት በወተት የተመሰለች ወንጌልን የሚናገር የማን አንደበት ነው? የድንግል ማርያም አንደበት ነው። በረከቱ ይደረግ። አሁንም ያችን ሴት እናምጣ። ማናት? ሔዋን እዚህ ጋር ነው። ቤታችን እዚህ ጋር ነው። የሔዋን ከንፈር ልብ አድርጋችሁ ስታስቡ ምን በላ? የተከለከለውን የዛፍ ፍሬ የሞት ፍሬ ተመገበ። አንድ ከማን ጋር ተነጋገረ? አፏ ከእባብ ጋር ሲገቡት ደስ አይልም። ከእባብ ጋር የተነጋገረ አንደበት ነው። ሞት የገባበት አንደበት ነው። ጉስቁልና የገባበት አንደበት ነው። ጨለማ የገባበት አንደበት ነው። የድንግል ማርያም አንደበት ግን ከማን ጋር ተነጋገረ? ከቅዱስ ገብርኤል ጋር። ክብር ይሁን አንደበት ነው። ለምስጋና የተቀጠለ አሁን ስንጠይቀው እኮ መልአኩ አይታቸው ሔዋን ጅል ናት፣ ሞኝ ናት፣ ምንም እንኳን አልተከራከረችም። ይሄን ብትበሉ አምላክ ትሆናላችሁ ሲል ቅጠል በመብላት አምላክነት ከተገኘ ለምን አንተ በልተህ አምላክ አትሆኑ? መልስ ነበረ። አይናችሁ ይከፈታል ሲል እውራን ነን መልስ ነበረ። በሞኝነት በጅልነት ከእባብ ጋር የተነጋገረ ከንቱ ከንፈር ነበረ። እመቤታችን ግን አስተዋይ ናት። ተከራከረችው መልአኩ እንደ ዘካርያስ በመጠራጠር እንደ ኒቆዲሞስ በመከራከር አይደለም። ብልህ ናት፣ አስተዋይ ናት። ትጸንሻለች ሲላት እፎ ነው እንዴት ይሆናል አለች። አያችሁ ምን ያለ ድንግልናዋ እንደተጨነቀች። እንዴት እኔ ወንድ ሳላውቅ ዘንተ ትቤ ድንግል በእንተ ዘያድግ ውስተ ልበ ህሊና ወለኔው እኔ አላደርገው። መልአኩ ግን መለሰ ያንቺ ጽንስ እንደ ሌሎች አይደለም ብሎ ነገራት። መጨረሻ ለእግዚአብሔር የሚሳነው ነገር ልክ ስትል ከሔዋን አፍ ሞት እንደገባ ይኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ በሚለው በድንግል ማርያም አንደበት ደግሞ ሕይወት ፈሰሰ፣ ሕይወት ገባ። ሕይወት ውድቀቱ በትንሣኤ ተተካ። የዓለም ታሪክ ተገለበጠ። ኦርቶዶክሳውያን የዓለም ታሪክ ተገለበጠ። ዛሬ ሴቶች ስለ አንደበት ሳነሳ አንድ ነገር እንገራችሁ፣ የሚያስደስት ነገር።
ሔዋን የዘጋችውን አፍ ይላል ያዕቆብ ዘሥሩግ። ሔዋን በዝምታ የጠመጠመችውን የሴቶችን አፍ ድንግል ማርያም ግን ፈታችሁ ይላል። ምን ፈታችሁ? ሔዋን ከእባብ ጋር በመነጋገሯ ሴቶች ሁሉ ወድቀው ነበረ። ከሞት መልእክተኛ ጋር ተነጋገሩ እንጂ ከሕይወት መልእክተኛ ጋር አልተነጋገሩ። የሞት ፍሬን በልታ ለባሏ አብልታ የውድቀት ምክንያት ገነትን የማጣት ምክንያት ስለሆነች ሔዋን አንሳ ነበረ። አንሳ ሴቶችንም አሳነሳ። የሰማችሁ ሴቶች። ድንግል ማርያም ግን ያን ታሪክ ገለበጠች። ያ የተዘጋው አፋችሁ ዛሬ እልልታን ያቀርባል፣ ምስጋናን ያቀርባል። ደስ ይላል። ደስ ይበላችሁ ሴቶች። እንደ ቃል ይሁንልኝ ይደረግልኝ የሚለው የሕይወት ቃሏ ነው። የሴቶች አንደበት እንዲከፈት ያደረገው የማን አንደበት? የማን አንደበት? እንደውም ኤፍሬም ሲያነጻጽር ምን ይላል መሰላችሁ? እመቤታችን ለሴቶች መመኪያ ሆነች፣ ለሁሉም ሴቶች አለ። ለምን አንድ ሳይቀር ሴቶች ሁለት ነገር ነው ሊሆኑ የሚችሉ፣ ወይ ድንግል ይሆናሉ ወይ እናት ይሆናሉ። ከዛ ውጭ ወጣሉ እንደ ሌላ ነውር ነው። ወይ ድንግል ናቸው ወይ እናቶች ናቸው። እሱ አለ ድንግል በመሆኗ ለደናግል ሴቶች ሁሉ መመኪያ ናት አለ። እናት በመሆኗ ደግሞ ለወለዱት እናቶች በሙሉ መመኪያ ናት አለ። እህቶቻችን፣ እናቶቻችን ሴቶች ድንግል ማርያም አንደበታችሁ በመክፈቷ የእናቶች ቀን የሴቶች ቀን ድንግል ማርያም የተወለደችበት ዕለት ብቻ ነው። ማርኬት አይደለም ግቆጣቸው አንደበት ተከፈተ። ወገናችሁ አንሶ ነበረ፣ ጎስቁሎ ነበረ። ያጎሳቆለችው እናታችን ሔዋን ናት። የድንግል ማርያም አፍ ግን ኤልሳቤጥ ጋር ሄደች። ምን አለች? ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል የሚል የምስጋና ጅረትን ያፈሰሰ የድንግል ማርያም አንደበት የተለየ ነው። የእመቤታችን አንደበት ለሌላም ይከፈታል። ልጄ ምን የላቸው ወይ የላቸው ታማለል እመቤታችን አንደበቷ ሲከፈት ደስ ይላል። እና እኔ በእውነት በጣም የሚያስደንቀው ከድንግል ማርያም ጋር የተነጋገረው ያሬድ እንዲህ ይላል። ነጽሩ ሊተ ድንግለ ህትምተ መዓዛ አፍዋ ይጼኑ ፍረተ። ያሬድ ይሄን ያለው እመቤታችንን አናግሮ ነው። ንጹሕ እስትንፋሷን አሽትቶ ነው ታድሎ። ኤፍሬም ሶርያዊን ሲያስቡት ድንግል ማርያም ለተከታታይ 7 ቀናት እየመጣች እኮ ነው እየመጣች ወድሰኝ አንደበቷ እንዴት አደመጠው ጆሮ አመስግነኝ እንዴት አመሰግንሻለሁ አንቺ በከመ ያለብዎ ከመንፈስ ቅዱስ ተናገር ባረክኒ ባርኪ ጠርቆ ጀምራ በዓይኑ አይቷት ይሄ አንደበቷ ንግግሯን ሰምቶ ኤፍሬም አወደሳት። በሀገራችን ደግሞ ያሬድ ሲበሉት ቅዱስ ያሬድ ማይቲራ ላይ ሆኖ ጽዋተ ዜማ ሲያስተምር ቅድስት ድንግል ቅዱስ ኤፍሬምን ከሶርያ አባ ሕርያቆስን ከብህንሳ በአካለ ነፍስ አምጥታ ኤፍሬም አለች ቅዳሴ ሕርያቆስ ቅዳሴ ለያሬድ ንገሩት፣ ቅዱስ ያሬድ በዜማው ሲያመሰግነኝ መስማት ፈልጋለሁ አለ። አቤት ይህን ቃል የሰሙ እንደ ኤልሳቤጥ የሆነ ጆሮ ነው ያሬድ ጆሮ። ስለተመለከታት ስላያት ስላነጋገራት ምን አለ መሰላችሁ? እምነ ፀሐይ ያዱ ብርሃና ብርሃኑ አለ ከፀሐይ ብርሃን ይበልጣል። አንቀጸ አድኅኖ አልባቲ ሙስና ነውር ነቀፋ የሌለባት የድኅነት ደጃፍ ናት። በክብሮ በስርዓት ፍርጉስና ውበቷ ደምግባቷ ያጌጠ የተሸለመ በክብር የተዋበ ነው። አማን በአማን መሶብ ዘመና እውነት በእውነት መናውን የያዘች መሶበ ወርቅ ናት። ነጽሩ ሊተ ድንግል ህትምተ መዓዛ አፍዋ ይጼኑ ፍረተ። የአፏ መዓዛ አለ እንደ ሽቱ የሚያውድ እንደምን የሚያውድ ኧረ ድገሙ እንደ ሽቱ የሚያውድ ድንግል ማርያምን እስቲ ተመልከቱልኝ አለ። ክብር ይግባው ያባት ይዋት ራሱ ለዚህ ነው ሰላም ለቃልኪ አንደበትሽ ምስጋና ይገባል። በማስከለ ወይን ጦም ከሆነ ከወይን ይልቅ የሚጣፍጥ ህመምን ከሚያስረሳው ከናብሊስ ከእንዲያ ይልቅ ደስ የሚያሰኝ የማን አንደበት ይመስላችኋል?
የማን አንደበት? አቤት እሷን ያነጋገሩ እንዴት ታድለዋል! ባከዙ ስንቱ መሰላችሁ ያነጋገሩ እነ ጎርጎርዮስ ዘኒዮቂሳርያ ዮሐንስን ይዛ መጣ ምስጢረ ሥላሴን አስተምረው ስትል ኤልሳቤጥ ገና ቃሏን ስትሰማ ጽንሱ በደስታ ምን ሆነ? ይሄን ቃል እንኳን ጽንስ ሊያዘልም ሰው ያሸብራል። የእመቤታችን አንደበት ጣፋጭ ቃሏ ግን እንኳን እኛን በማህፀን ያሉ ጽንሶችን ደስ ያሰኛል። ደስታ የተመላበት የደስታ መገኛ መዋዘ ፍስሐ ቅድስት ድንግል ክብር ይግባት እናታችን። አባ ጊዮርጊስም ቃሏን ሰምቷል። ዑራኤልን አስከትላ መጣ። ምትወዱት መልአክ ማነው? ዑራኤልን አስከትላ መጣ። ጽዋ ውሃን ይዞ ግን አጠጣው ለወዳጄ ጊዮርጊስ አለች። ለወዳጄ ጊዮርጊስ አጠጣው ዑራኤል አክብሮት ይመላ ወዳጃችን ነው እና የመጀመሪያውን ሞት ብርሃንን ሲጽፍ ጣፋጭ ቃሏን ስለሰማ እንዲህ አለ። እስቲ አብረን እንበለው። ምልክቱ ሆይ በሉ እስቲ። አይሰማም። ምልክቱ ሆይ የአንደበትሽ ስር የወተት ምንጭ ነው፣ የንግግርሽ ቃልም እንደ ማር የጣፈጠ ነው፣ የእስትንፋስሽ ቃልም የሽቱ ቅመም ነው፣ ጉሮሮሽም የማር ወለላ ነው። ማር ናት ድንግል ማርያም፣ ወተት ናት ቤታችን። ቀጥላ አንድ ምልጃ ታቀርባለች። ተግለን እንጨርሰዋለን። ልጄ ወዳጄ ሆይ አለችና ከአንተ ጋር በተነጋገረ አንደበቴ ካለች በኋላ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው መቆም የማይቻላቸው ጡማት ቃላትን በሰሙ ጆሮቼ ምን እማልድሃለሁ። አሁን የሚያስደስት ነገር እናወጣለን። ጆሮቼ ስለ ጆሮዋ ትንቢት የተናገረውን ዳዊትን እስቲ እናምጣው። በመዝሙር 44 ላይ ምን አለ? ቁጥር 45 ቁጥር 10 ላይ ስሚ ወለቴ ወርይ ወአጽሚ ዝነኪ፣ ልጄ ሆይ ስሚ አድምጪ ያለ ምን ጆሮሽን ዘንበል አድርገሽ አድምጪ። እንሲ ዝለኪ ወጌታውኪ ቤትሽን ወገንሽን ሁሉ የአባትሽን ቤት እርሺ። ንጉሥ ምንሽን ወዷል? ውበትሽን ወዷል። አቤት የእመቤታችን ጆሮ የማንን ነው ድምፅ የሚያደምጠው? የንጉሡ። ይሄዋን ጆሮ ማንን ያደመጠ? እባቡን የሰይጣንን ሹክሹክታ አደመጠ። ድንግል ማርያም ግን ወለተ ዳዊት አባቷ ለወለተ ዳዊት ምን ይላታል? ገብርኤል ሚነግርሽን ብስራት በጆሮሽን ምን በለሽ አድምጪ፣ ዘንበል አድርገሽ አድምጪ። እባብ መርዛማ ዕውቀቱን በሔዋን ጆሮ ተነፈሰ። ያ ለሰው ልጅ ምንን አመጣ? ሞትን አመጣ። በድንግል ማርያም ጆሮ ደግሞ ምን ፈሰሰ? ሕይወት ፈሰሰ። ታሪክ ተገለበጠ። ያ እባብ ያንሾካሹካል እዛ ጆሮ ላይ። እዚህ ደግሞ ገብርኤል ምን ያሰማል? ብስራትን ያሰማል። በዛ ጆሮ ሞት ይገባል፣ በዚህኛው ጆሮ ሕይወት ይገባል። በዛች ጆሮ ጉስቁልና ይገባል፣ በዚህ ጆሮ ምሕረት ይፈሳል። በዛች ጆሮ ሞት፣ በዚህ ጆሮ ሕይወት። ክብር ለጆሮዋ። ጦማት ቃላት እና ዳዊት አለ ልጄ ስሚ ይላታል። ጆሮሽን አዘንቢ። ምንሽን አዘንቢ? ንጉሥ ምንሽን ወዷል? በቃ ንጉሥ ውበትሽን ወዷል። አባ ጽጌ ድንግል ሲተረጉም ምን አለ? እግዚአብሔር ነጸረ ሁሉ ዓለመ ወይረከበ ማርያም ዘከማኪነ። እግዚአብሔር ዓለምን ሁሉ ተመለከተ፣ ማርያም እንዳንቺ ያለች እናት አላገኘም። ኪያሁሰ ጽጌ ዘከርስኪ ተቀስመ አበባ ክርስቶስ ከማኅፀንሽ ተለቀመ። ዳዊት አመረኪ ዘይብል ቅድመ ስምዒ ወለቴ ወሪድ ዳግመ እስመ ፈትወ ንጉሥ ስለኪ አዳመ። ንጉሥ ክርስቶስ ያማረ ውበትሽን አይቷልና ልጄ ስሚ አድምጪ ብሎ ማን አመልክቶሻል? ዳዊት አባትሽ አመልክቶሻል። ዳዊት አባቷ ላከበረው ጆሮዋ ክብር ይግባው። ሚያስጠላ ድምፅ ሔዋን ሰማች። ምን የሚል አስጨናቂ በሕማም ነዲ። ሴቶች እየሰማችሁ ምን አይነት ጆሮ በጭንቁ ነዲ ያላት እግዚአብሔር በጻር በገር የእሷ ጆሮ እኮ ነው የሚያሰቅቃችሁ። እናቶች ስትወልዱ የምታሰኛችሁ ሔዋን ናት። እንደው ግን ማርያም የሚለው ደግሞ ሲሰማ ቶሎ ልዛን ወለዳት ጽንስ የምታስደስት እሷ አይደለች እንዴ? ሔዋን እኮ ያ አንደበት እኮ ነው በሕማሙ ነዲ። ከዛ ደግሞ እንደገና ወደ ባልሽ ተመለሽ። አቤት በጣም ጻድቃ ነው። ይህን የሰማችው
ድንግል ማርያም ግን በጆሮዋ የሰማችው ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ። ማካንቺ ጋር ነው፣ ማካንቺ ጋር ነው። አዎ በርብቃ ሁለት ጆሮዋ ላይ እያውበር የወርቅ ጉትቻን ያጠለቀላት አይደል እንዴ? የአብርሃም መልእክተኛ እያውበር በይስሐቅ ጆሮዎች ላይ የወርቅ ጉትቻን ያጠለቀው የእግዚአብሔር መልእክተኛ ቅዱስ ገብርኤል ደግሞ በቀኝም በግራም ጆሮዋ ጸጋን የተመላሽ ደስተኛይቱ ደስ ይበልሽ ከሴቶች ተለይተሽ ብሩክት ነሽ የሚል ወርቃማ ብስራቱን በጆሮዋ አፈሰሰ። ልጄ አዘንብኝ ይላታል። ጆሮሽን ዝቅ አድርገሽ ስሚ። ይህ ብቻ አይደለም፣ ቅዱስ 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 የሚል ድምፅ ወዲያው ጆሮዋ ሰማ። ምን ውስጥ ይመስላችኋል? ማይጨኗ ምኖ ከማይጸኗ ምስጋና ፈሰሰ። አንገቷን ዘንሰለ። ምንድነው የምሰማው? አይታወቅም። የመላእክት ምስጋና ነው። ታውት እሱ በጣም በጣም የሚያስደንቀው ነገር አንድ ድምፅ ሰማ። ይህ ነገር ከሷ ጆሮ በቀር ሊሰማው የሚችል ማንም ጆሮ የለም። ምን የሚል? እማ የሚል ሲበሉ ድገሙት እስኪ እባካችሁ። ማን ያለው? ማን ያለው? ከባዱ ነገር እግዚአብሔር ወልድ በሥጋ ተገልጦ እማ ብሎ ጠርቷል። እናቴ ብሎ ጠርቷል። ይህን የሰማ ጆሮ ምን ትለዋል? ቅዱስ ቄርሎስ ሉቃስን ሲተረጉም ምን አለ? ለእናቱ እየታዘዘ በየጥቂቱ በናዝሬት ገሊላ ማደጉን ሲተረጉም ዓለም የሚታዘዝለት ጌታ አለ። ለእናቱ ታዘዘ ብሎ ሉቃስ ጻፈ አለ። እንዴት እንዳከበራት ተመልከት ካለ በኋላ ሁለት ነገር ይጽፋል። እኔ ሳነበው እጅግ ነው የሚገርመው። ምን አለ መሰላችሁ? ጌታዬ ልጄ ትለው ነበር። ምንና ምን? ከባድ ነገር እኮ ነው። ጌታዬ እና ምን? አምላኳ ስለሆነ ጌታዬ ትለዋለች፣ ልጇ ስለሆነ ልጄ። እሱ ደግሞ እናቴ ይላል። እግዚአብሔር እናቴ ብሎ ሲጠራ ሴቶችን ነው እኮ የሚመክራቸው። ስሙ ይላል። ለሴቶች የተሰጠ ስብከት ነው። ተለምቶ እንደ ዛሬ ተቀላቅሎ ድሮ በየእንትኑ ይሰብኩ ነበረ። እግዚአብሔር እናቴ ብሎ ተጣርቷል። እናቴ የሚል ድምፅን የሰማ ጆሮ ምን ትለዋል? ጌታዬ ልጄ። ተቃርኖ ነው የሚነበበው። ተቃርኖ በሷ ተቃራኒ ነገሮች ሁሉ ተዋህደው ሰላማዊ ሆነዋል። እስቲ አሁን ሴቶች ጠይቃችሁ እናት ሆና ድንግል ትሆናለች። ድንግል ሆና ደግሞ እናት ትሆናለች። አንዱ አንዱን ያጠፋል። ባላንጣ ነው። አንዱ ለአንዱ ተቃራኒ ነው። ኤፍሬም ምን ይላል? ይህን ሲያስቀምጥ ዓለም ከተፈጠረ ጀምሮ እናት ሆና ድንግል ሆና እናት ምትሆን የለችም። የተፈጥሮ ሕግ ይከለክላታል። ድንግል ማርያም ግን ሁለቱን አስተባብራ ተገኝታ የተፈጥሮን ሕግ ደረመሰችው፣ በታተነችው። ክብር ይግባል። ተፈጥሮ ደስታን ያጸናል። እዚህ ሁሉ ጌታዬ ልጄ ማለት እንዛ ዓመቱ ወሳያ ማለት ነው። አገልጋዩ ስትሆን እናቱ ምንድን ነው ነገር? እኛ ሁላችን የማን አገልጋይ ነው? አባሞቴ የእግዚአብሔር ልጅ ወላጅ። እሷ ግን ልጄ ማለት ስልጣን አለ። ልጄ ወዳጄ ማለት ስልጣን አለ። ስለዚህ እንደው ግራ መንገድ ነው። እስቲ ወተት በሉ እስቲ ድገሙት ከድንግልና ጋር። ይኸው እናቶች ሲያጣችሁ ወለዳችሁ ስትወልዱ እግዚአብሔር ለዛ ሕፃን ምግብ እንዲሆነው ከጡታችሁን ያፈስ ይሰጣችኋል። ወተትን ይሰጣል። ትልቅ ስጦታ እኮ ነው። ለደናግል ግን የለም። እናት እስክትሆኑ ድረስ አይሰጣችሁ። እሷ እኮ ድንግል ሆና ሳለች ወተት መገኘቱ አይገርማችሁ? ተውት ሌላው ሴቶች ይህን ብቻ እያሰባችሁ ለእናንተ ነው። ተውት ሌላው እርሱ ይህን ብቻ እያሰባችሁ ኮንተምፕሌት እያደረጋችሁ እያሰላሰላችሁ ስ ኤፍሬም በአድናቆት ያለውን ግን ብለው ደስ ይለኛል። ግን አብራችሁን ካላችሁ ነው ትስማማላችሁ? ፈጣሪዋ ነህና በሉ እስቲ ድምፃችሁ ደስ አይሉ። ፈጣሪዋ ነህና ለድንግል እናት ለጡቶቿ ወተትን ሰጠ። ልጇ ነህና ከሰጠሃት ወተት መልሰህ ጠባ። ስታላችሁ ሴቶች ፈጣሪዋ ስለሆንክ ለደናግል ወተት አይሰጥም አይደል? ፈጣሪዋ ስለሆንክ ወተትን ሰጥሃት። ግን አለ ልጇ ስለሆንክ ደግሞ ከሰጠሃት ወተት መልሰህ ምን አለ? ጠባ። ድንግል ለአንተ ለሁሉ መጋቢ
ያዋሳት ማን ነው? አስቡት፣ ያዋሳት ማን ነው? ያበደራት ማን ነው? እሷ አይደለም። ማን ነው? ልጇ ነው። ሰማያትን በዘረጋው ቀኝ እጁ ጡቶቿን ጨበጥክ ነው። አስቡት፣ ቤተልሔም ሄዱ። ግሪኮ እዚህ ላቸዋል። ፍልስጤም ለማንቋ አይነሽ ብዙ ጊዜ ተጉዘዋል። ኢየሩሳሌም የወተቷ ሻላያችሁ ቤታችን ጌታን ስታጠባ አይታችኋል። ኢየሩሳሌም ሄዳችሁ ፍልስጤም ቤተልሔም ጠብ ያለበት ቦታ ያን ጭሆነ ዋሻ በረከቱ አይደረግም። ስለዚህ ይሄ ቃል የተለየ ቃል ነው። ናዘዛ ወይም የላ በቃሉ ጡም ጡም ቃሉ እያረጋጋት እያክመኒ ሊታደ ወደ መረጉ በእንቲያይ ትኪል እናት ያታልቅሺ እኔ ሞት አያገኘኝ ብላታል። በስደቷ በቃሉ ያረጋጋት ጆሮዋ ሰሙ። ይህ ብቻ አይደለም፣ ቀራንዮ ላይ ደግሞ እኔና እናንተ ዮሐንስን ለምንመስል ሁሉ እነኋት እናት እነሆ ልጅሽ የሚለውን ታላቅ ቃል ከጌታዋ ሰሙ። ደስ ይበላችሁ። እናት አለን ማለት ነው። እናት አለን፣ እሷም ሰምታለች። ከልጇ ልጆችሽ ናቸው ስላለ እኮ ነው የምትማልደው። ልጆቼ ማን ነው የምትለው? በቤታችን ሁላችንም ታስመናል። 33 ቀጠለች። የመጨረሻዋችን ናት። እችን በ5 ደቂቃ ጨርሳለሁ። 33 ዓመት ከአውራጃው ወደ አውራጃ ከአንተ ጋር በተመላለሱ እግሮቼ መጨረሻ ነው። ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። በምኔ ከቤተልሔም እስከ ቀራንዮ ግብጽ በረሃ አቤት እግሮቿ! የሔዋን እግሮችን ትንሽ አይተን እናብቅ። የሔዋን እግሮች ወደ ምንድን የሮጡ? ወደ ምን ሮጡ? ወደ ዕፀ በለስ ሮጡ፣ ወደ ሞት ሮጡ። ደግሞ ፈሪ ናት ሔዋን። ፈሪ ጫካ ውስጥ የሮጠችው ራቁቷን ስትሆን ጸጋዋ ተገፏላት። ብርሃን ልብስ የላትም፣ እርቃኗን ያለች ጫካ ውስጥ ከእግዚአብሔር ለመሸሽ ከማን ለመሸሽ? የሔዋን እግሮች ወደ ጫካ ሲሸሹ፣ የድንግል ማርያም እግሮች ግን በ3 ዓመቷ ወደ ቤተ መቅደስ ገሰገሱ። ክብር ለእግሮቿ ወደ እግዚአብሔር የተለየ እግር ነው። ወደ ቤተ መቅደስ የገሰገሰ እግር ነው። ወደ ዘመዷ ወደ ተራራማው ከተማ ወደ ይሁዳ ወደ ኤልሳቤጥ የገሰገሰ እግር ነው። ልጇን ለመውለድ ለዓለም ለመስጠት ወደ ቤተልሔም ወደ ከብቶች ስፍራ የገሰገሰ እግር ነው። በአርባ ቀኑ ደግሞ ጌታን ታቅፋ ወዴት የገሰገሰ እግር ነው? ወደ ቤተ መቅደስ። ማንን አቅፋ? ኧረ በማንን አቅፋ? እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይ አመ ቤተ መቅደስ ቦይኪ በዕለተ ተአምሮ ንጽሕ ርግቤ ትናዝዝን የሚላ ዛሬም ትመጣለች። ወኒ ሰናይቴ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርኅሩ። ነጭም ቀይም አበባ የተባለ ማን ነው? ክርስቶስ ነው። ከኔ ጋር ናችሁ? ወደዚህ ናችሁ። ነጭም ቀይም አበባ ማን ነው? እሱን ታቅፋ በንጽሕና በተአምር ዕለት አለ ወደ ቤተ መቅደስ እንደገባሽ ዛሬም ርግቤ ያለ ከሐዘን ከለቅሶ ታረጋጊኝ ዘንድ ላይ ድንግል ማርያም ትምጣ በእግሮቿ ገስግሳ። ስትመጣ ግን ብቻዋን አይደለም። ደስተኛውን ገብርኤል እንደሷ ርኅሩህ የሆነውን ሚካኤል ጽዋ የያዘውን ኡራኤልን አስከትላት ንግሥት ሆና ዛሬ ገስግሳ ደግሞ ትመጣለች። ከድሆች ጋር ናት። ነገር ንግሥት እኮ ናት። ዛሬ ሕሙማን ጋር ናት። የተጨነቁት ጋር ናት። የታሰሩት ጋር ናት። አቤት የእመቤታችን እግሮች! ፀሐይን ተጎናጽፋ ጨረቃን ጫማ ያደረገ እግሯ እኮ ነው። በሹ የደማው በእንቅፋት የደማው እንዴት ይጨንቃል! ጨረቃን የተጎናጸፈ ምን ወጋው? እሾህ ወጋው። ያንን አማላጅ አድርጋ ያቀረበችው ኢየሩሳሌም ስትሄዱ የመጨረሻ 14 ፍኖተ መስቀል አይታችኋል አይደል? ጌታና እናቱ የተገናኙበት እስኪ ኢየሩሳሌም ለጀው እንደው ለመሄድ ያብቃችሁ። ሁለተኛው አምስተኛው ፍኖተ መስቀል ጌታ መስቀሉን ተሸክሞ ዮሐንስ ነግሯት ሮጣ መጥታ እናትና ልጅ የተያዩበት ቦታ እስከ ቀራንዮ የገሰገሰ እግር ነውና እግሮቿን አማላጅ አድርጋ ያቀረበች ማናት? ድንግል ማርያም። ጌታም ደግሞ በእውነት የተናገረችውን ቃል ሰምቶ እምርልሻለሁ አለ። ደስ ይበላችሁ። እምርልሻለሁ። ስለዚህ ክርስቲያኖች የመጨረሻ ቀን አሁን እስቲ ጥያቄ ልጠይቃችሁ። እዚያ ተገቢ ያለሽ አንቺ
አሁን እመቤታችን ስዕል ፊት ቆመሽ ምንድን ነው ብለሽ የምትጸልይው? እመቤቴ ሁሉ እሺ ጌታ ሲያሆነሽ እናትን አማላጅ ስታደርግ ምንድን ነው የምትይው? ክፉ ድህነት ስልሽ የኢኮኖሚ አይደለም። እስቲ የሀብታምና የድሃ ልዩነት እስቲ መልስ ስጡኝ። በልብስ አንጻር ሀብታም ምን ልልበስ ነው የሚለው ወይስ የትኛውን ልልበስ? እሺ ድሃ ምን ልልበስ ነው የትኛውን ልልበስ? ባለጸጋ ምን ልብላ ነው ወይስ የትኛውን ልብላ? እሺ ድሃ ምን ልብላ ነው ወይስ የትኛውን ልብላ? ልዩነት አለ አይደል? ፖቨርቲ ኢዝ ኤ ላክ ኦፍ ቾይስ ይባላል። ድህነት ምርጫ ማጣት ነው ይላል ድሮ ኤቲክስ መምህራችን ወርደሽ ነው። ድህነት ምርጫ ማጣት ነው። ታዲያ ምርጫ እኮ አላችሁ። አሁን ተክለ ሃይማኖት ኡራኤልን አማላጅ አድርገሽ እስቲ አቅርቢ። ኡራኤል ከምን አማልደ? እሺ ጌታን ደግሞ ስትጸልይ ስለ ኡራኤል ብለህ ምን በለኝ? እመቤታችን ጋር ስትመጡ ግን ታሪኩ ሁሉ ይደበላለቅ። እሷን አማልጅ ብትሏት ከምንሽ ነው? ከልጅሽ ነው ከጌታሽ ነው? ከሁለቱም ነው። እሱን ስትለምኑት ስለምን ብለህ በቃ ድሮሽ ማለት ይሄ ነው። አለች ብሎ ትልናት ብሎ ማለት ጨመር አታረጉም እንዴ? በእንተን ሄጸና ዘዞራ ከስቲ 9 ወር ወር እስቲ ከ5 ቀን ስለተሸከመ ማህፀኗ አንተን ስላዘለ ስለ ጀርባዋ አንተን ስላቀፈ ስለ ክንዷ አንተን ስላየ ስለ ዓይኗ ያንተን ድምፅ ስለሰማ ጆሮዋ ያንተን መዓዛ ስላሸተተ አፍንጫዋ አንተን ስለሰማመ ከናፍሯ አንተን ስላጠባ ስለ ጡቷ ካንተን ስላቀፈ ስለ እጇ ካንተ ጋር ስለተመላለሰ እግሯ ከሷ ስለነሳኸው ነፍስ ስጋ አጥንት ጅማት ጠጉር ጥፍር ከመለኮትነት ጋር አንድ ስላደረግከው ብላችሁ አትለምኑትም? ስለዚህ ኦርቶዶክሳውያን ደሃነን ሀብታምን አበባካቸው አይሰማም። ደሃነን እልል በሉ ሀብታሞች ጸጋዋን ቤቷ በረከቷ ይደርብን። ሰኔ 21 በጎልጎታ በተቀበለችው ቃል ኪዳን ለሀገራችን ለኢትዮጵያ ለሁላችንም ምሕረትን ታሰብ። ወስብሐት ለእግዚአብሔር።